70% በላይ የሚሆነውን ጊዜያቸውን ገንዘባቸውንና እውቀታቸውን የሚያሳልፉት ሪሰርች ላይ ነው። ምንም አይነት ነገር ሳይጀምሩ ሪሰርች ይሰራሉ። ያን ሪሰርች በደንብ ካጠናቀቁ በኋላ ፋይናል ሪዛልቱን አይተው ወደ ተግባር ይገባሉና ይሄ ነው ልዩነታችን ማለት ነው። ቫልዩ ምንድነው? ሰዎች ጋር ደርሶ ምን አይነት ችግር ይቀርፋል? ሰላም እንዴት ናችሁ? ዛሬ በጣም ጠቃሚ የሆነ ሀሳብ ሼር ላደርጋችሁ ነው የመጣሁትና ብዙ ጊዜ ብዙ ሰዎች ራሳቸውን ከተለያዩ ሰዎች ጋር ኮምፔር ያደርጋሉ፣ ያነጻጽራሉ። ነገር ግን ማነጻጸር ያለባቸው ራሳቸውን ከራሳቸው ጋር ነው። ብዙዎቹ አብሯቸው ከሚሰሩ ከስራ ባልደረቦቻቸው ጋር፣ በተማሪም ከሆኑ አብሯቸው ከሚማሩ ሰዎች ጋር ኮምፔር ያደርጋሉ። ያ ነገር ግን ትክክል አይደለም። ምንድነው መሆን ያለበት? ትላንትና የት ነበርኩ፣ ዛሬ የቱ ጋር ነው ያለሁት፣ ነገ የት ነው መድረስ የምፈልገው የሚለውን ነገር በመጀመሪያ ደረጃ ያ ሰው የራሱ ግብ ያስፈልገዋል፣ እቅድ ያስፈልገዋል። እነዚህ ነገሮች ሳይኖሩ ራሳችንን ኮምፔር ማድረጉ ትርጉም የለውም ብዬ ነው የማስበው። አይታችሁ ከሆነ በቢዝነስ ላይ አንድ ሱቅ የከፈተ ሰው ቢኖር ካጠገቡ ጋር ያ ሱቅ የተለያዩ ሱቅ ላይ የሚያስፈልጉ ነገሮች ለምሳሌ ሙዝና ብርቱካን፣ አናናስ፣ ፓፓያ፣ ፍራፍሬ ፍሩት ቤት ቢከፍት ከጎን ተመሳሳይ የፍሩት ቤት ታገኛላችሁ ኢትዮጵያ ውስጥ። እና ፉክክሩን የሚያደርገው ከማን ጋር ነው? ከጎኑ ካለ ሰው ጋር እንጂ ከስተመር አንድ ሊንጉን አይም ምን ያክል በቀን መሸጥ አለብኝ ብሎ ታርጌት የለውም። በወር ምን ያክል መሸጥ አለብኝ፣ በአመት ምን ያክል መሸጥ አለብኝ፣ ካፒታሌ አሁን በዚህ አንድ አመት ውስጥ ይሄን ያክል መድረስ አለበት፣ በዚህ 2 አመት ውስጥ ይሄን ያክል መድረስ አለበት፣ በዚህ 3 አመት ውስጥ ይሄን ያክል መድረስ አለበት ብሎ አይደለም የሚያስበው። ነገር ግን እንትና ስንት ሰራ፣ እንትና ምን ሸጠ፣ ምን አዲስ ነገር መጣ፣ ምን አዲስ ነገር ሊጨምር እያለ ራሱን የሚያወዳደረው ኢንተርናሽናል ወይም አገር አቀፍም ቢሆን በአገር አቀፍ ገበያ ውስጥ እንደገባ ሳይሆን ከጎረቤቱ ጋር ብቻ ነው ራሱን ኮምፔር እያደረገ ያለው። እንደዚህ ስናደርግ ለውጥ አይመጣም። አይታችሁ ከሆነ የዛሬ 2 አመት የምናውቀው ሱቅ አሁንም አለ፣ የሚሰራው ተመሳሳይ ስራ ነው። የዛሬ 5 አመትም ሄደን ብናየው ራሱን ስራ ነው የሚሰራው። ከ7 አመት በፊትም ሲሰራ የነበረው ስራ ተመሳሳይ ስራ ነው። ምንም አይነት ለውጥ የለውም። ብዙ ጊዜ በቃ ልጅን ካስተማርኩኝ የቤት ኪራይ መክፈል ከቻለ ይበቃኛል አይነት ነገር ነው የምናስበው። መልፋት ያለብንን እየለፋን ነው፣ መስራት ያለብንን እየሰራን ነው። ግን እንዳለን እንደሰራ ነው እድሜና እንደለፋ ነው ልፋት። ብዙ ጊዜ ልፋታችንን እኛ ከግምት ውስጥ ስለማናስገባ ነው እንጂ ከዛ በላይ ለውጥ ማምጣት ነበረብን አይደለ? ለምንድን ነው ለውጥ ያላመጣ ነው ብለን ስናስብ ትልቁ ነገር ምንድነው? ራሳችንን ከሰዎች ጋር ከጎናችን ካሉ ሰዎች ጋር ኮምፔር ስለምናደርግ ነው። ሌላ ምንም አይደለም። ዛሬ ምን ማድረግ እንዳለብን በዚህ ቪዲዮ አብረን ከኔ ጋር እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠቃሚ የሆኑ ሀሳቦችን፣ ምክሮችና የቴክኖሎጂ ሀሳቦችን በዚህ ቻናል እንወያያለን። ሀሳብ አስተያየትም ካላችሁ ደግሞ ኮሜንት ሴክሽን አለ፣ በኮሜንት ሴክሽን አስቀምጡልኝ። መልካም ጊዜ ይሆንላችሁ። የመጀመሪያው ራሳችሁን ከትላንትና ማንነታችሁ ማነጻጸር ከራሳችሁ ጋር ማለት ነው። ሌላ ከማንም ጋር ሳይሆን ከራሳችሁ ጋር። ሁለተኛ ደግሞ ምንም አይነት ነገር ስሩ፣ ምንም አይነት ነገር ጀምሩ። መጀመሪያ ምን ያስፈልጋችኋል? የምትጀምሩትን ነገር ማሰብና ማቀድ ያስፈልጋል። ከዛስ ፋይናሊ መጨረሻው ምንድነው የሚሆነው? ይሄ የጀመርኩት ነገር ወይም ለመስራት ያሰብኩት ነገር የዛሬ 1 አመት፣ የዛሬ 2 አመት፣ የዛሬ 3 አመት የቱ ጋር ነው መድረስ የምፈልገው የሚለውን ነገር በትክክሉ የታቀደ መሆን መቻል አለበት። እንደዛ ካልሆነ ምንድነው የሚሆነው? ትጀምራላችሁ 1 አመት 2 አመት እንደምንም ከገፋችሁ ማለት ጠንካራ ሆናችሁ ከጀመራችሁ በኋላ ያን ቢዝነስ ትዘጉትና ሌላ ቢዝነስ ትጀምራላችሁ። ያ ነገር እኮ አልተሳካልኝም፣ አልሆነልኝም፣ በቃ ምንም ማድረግ አልቻልኩም ብላችሁ እንደገና ምን ታደርጋላችሁ? ሌላ የቢዝነስ አይዲያ፣ ሌላ የቢዝነስ ሀሳብ እንደገና ሶሻል ሚዲያ ላይ ትመጡና የሚሰራ ቢዝነስ እንደዚህ እነዛን ነገሮች ትሰማላችሁ። ይሄን ነገር ብሰራ፣ ይሄ የኔ ሀሳብ ብቻ አይደለም፣ የአብዛኛው የኢትዮጵያውያን ወጣቶች ችግር ነው ብዬ ነው የማስበውና ፎከስ ማድረግ ያስፈልጋል። የምትፈልጉትን ነገር በደንብ ማወቅ፣ እዛ ነገር ላይ ደግሞ ሪሰርች መስራት። አይታችሁ ከሆነ ነጮች በጣም የሚያስደስቱኝ ብዙ ጊዜያቸውን፣ ብዙ ገንዘባቸውን፣ ብዙ እውቀታቸውን የሚያፈሱት ከሰባት የአንድ ሂስቶሪ ሼር ላድርጋችሁና የአፕል ካምፓኒ አይፎን ስልኮችን የሚሰራው ማለት ነውና ምንድን ያደረገው በዜሮ ኢንቨስትመንት ነው ሚሊየንስ ብር ማግኘት የቻለው። መጀመሪያ ላይ ምን ነበር ያደረገው? በጣም ሴኩሪቲው ሃይ የሆነ ሴኩሪቲ ያለው ስልክ
በሰዎች ዘንድ በጣም ተወዳጅ የሆነ የካሜራ ጥራቱ በጣም ከፍተኛ የሆነ የድምፅ ጥራቱ በጣም ከፍተኛ የሆነ ስልክ ማምረት እፈልጋለሁ ብሎ ያወራቸዋል ከአምራቾቹ ጋር ማለት ነው። አዎ ይቻላል እንዴ ብሎ ነው የጠየቃቸው። አዎ ይቻላል ብለው መለሱላት። ሰው በቃ እንደዚህ አይነት ስልክ አምርቱልኝ፣ 30,000 ስልክ አምርቱ፣ ይሄ ስልክ ከተመረተ በኋላ ነው እኔ ክፍያውን የምፈጽምላችሁ አላቸው ማለት ነው። ከዛ ኦኬ ከተወሰነ ወራት በኋላ ነው ክፍያውን የምፈጽሙ ባላቸው ተስማሙ። ስልኩ ተመረተ። ከመመረቱ በፊት ምንድን ነው ያደረገው? እሱ ሪሰርቹን ሰራ፣ ጥናት አደረገና ፓተንት ራይት ነው መጀመሪያ ላይ ወሰደው። ፓተንት ራይቱን ወሰደና በአይፎን በአፕል ካምፓኒ ስም ማለት ነውና የራሱ ስልክ እንደሆነ ፓተንቱን ወሰደ። እነዛ ካምፓኒዎች ስልክ አምራች ካምፓኒዎች ስልኩን አመረቱ፣ 30,000 ስልክ ሰጡት። በአጭር ጊዜ ውስጥ ያ ስልክ ተሽጦ አለቀ ማለት ነው። ልክ ሲያልቅ ገንዘብ ወደ እሱ ኪስም ገባ፣ ወደ አምራቾችን ኪስም ገባ። ከዛ በኋላ ምንድነው ተጠቃሚዎችን ቼክ ማድረግ ጀመሩ። ልክ በሚያጣሩበት ቼክ በሚያደርጉበት ሰዓት ፎሎ አፕ በሚሰሩበት ሰዓት በጣም ስልኩን ወደውታል። በጣም የሴኩሪቲውን በጣም አድንቀውታልና ልክ ለማስመዝገብ ሲሄዱ ምንድን የሆነው ኦሬዲ ተመዝግቧል ማለት ነው በማን በአይፎን ባለቤት ስም። ከዛ በኋላ ምንድን ያደረጉ ከሚያመርቱት ሰዎች ውስጥ የተወሰኑ ሰዎችን ወደ ራሱ ወሰደና ስልክ እንዲያመርቱ አደረገ። ከዜሮ ኢንቨስትመንት የሚፈልግበት ደረጃ ላይ ደረሰ። ይሄን ያደረገው በምንድን ነው? ምንም አይነት ገንዘብ ሳይኖረው ሪሰርች በመስራት አእምሮን በመጠቀም ጭንቅላቱን በመጠቀም ኮላብ በማድረግ እና በአንድ ስቴፕ ደግሞ ጭንቅላቱን ተጠቅሞ ፓተንት ራይቱን በማስመዝገብ የሚፈልገውን ውጤት የሚፈልገውን ገንዘብ ማግኘት ችሏል ማለት ነው። ስለዚህ ምንም አይነት ቢዝነስ ስትሰሩ፣ ምንም አይነት ሀሳብ ሲኖራችሁ መጀመሪያ ከሌሎች ነገሮች ከመጀመራችሁ በፊት ውስጣችሁን ማድመጥ፣ ሪሰርች መስራት፣ ያስኬደኛል አያስኬደኝም፣ ያዋጣኛል አያዋጣኝም፣ ምን ያክል መስራት እችላለሁ፣ የምሰራው ቢዝነስ ደግሞ ቴምፖራሪ ነው፣ ምን ያክል ጊዜ ይኖረዋል፣ ምን ያክል ጊዜ ጸንቶ ሊኖር ይችላል፣ ከስተመሪ እንዴት ማስደሰት እችላለሁ። ትልቁ ፋውንዴሽን ሌቭሉ እዛ ጋር ነው። ትልቁ መሰረት የምትሉት ለቢዝነስ እዛ ጋር ነው ማለት ነው። ሪሰርች መስራት፣ ጥናት መስራት፣ የምትፈልጉትን ነገር ማወቅና መለየት፣ የወደዳችሁትን ነገር ካጠናችሁ በኋላ ከሀገራችን ነባራዊ ሁኔታ አንጻር ማለት የት ብሰራው፣ ምን ብሰራ፣ እንዴት ብሰራ፣ መቼ ብሰራ፣ እነዚህን 4 ነገሮች ተጠቅማችሁ ሪሰርች ሰርታችሁ መስራት የተሻለ ነው። ስለዚህ ኮምፔር ማድረግ ያለባችሁ፣ ራሳችሁ መነጻጸር ያለባችሁ ከጎናችሁ ካለው ሰው ጋር ነው። መጀመሪያ ከራሳችሁ ጋር መጀመር አለባችሁ ማለት ነው። ፋይናንሻል ስታተስ እንዴት ነው? ፋሚሊ ስታተስ እንዴት ነው? ከትላንትናው ማንነቴ ዛሬ ላይ በምን ተቀይር ያለው፣ ነገ ላይ ምን መቀየር ፈልጋለሁ? ክሊር የሆነ ደግሞ ግብ ያስፈልጋችኋል ማለት ነው። በዚህ በእቅድ የምትንቀሳቀሱ ከሆነ፣ ክሊር ቪዥን የሚኖራችሁ ከሆነ፣ ግልጽ የሆነ ግብ የምታስቀምጡ ከሆነ፣ ሪሰርች ሰርታችሁ የምትሰሩ ከሆነ የምትፈልጉትን ውጤት ማምጣት ትችላላችሁ። በአጭር ጊዜ ቡም ላይል ይችላል የምትሰሩት ስራ። ነገር ግን በጊዜ ሂደት የምትፈልጉትን ያክል ገቢ ቶሎ ላይ ሰጣችሁ ይችላል። በጊዜ ሂደት ግን የምትፈልጉትን ቦታ ላይ መድረስ ትችላላችሁ። ትልቁ ነገር ደግሞ ምንድነው ማሰብ ያለባችሁ? የምትሰሩት ስራ ወይም የምታመርቱት ምርት ሊሆን ይችላል ምን ያክል ለሰዎች ጠቃሚ ነው። የምንሰራው ለሰዎች ነው አይደለም? የምንኖረው ከሰዎች ጋር ነው፣ የምንሰራው ከሰዎች ጋር ነው። እኛም ራሳችን ሰዎች ነው። ስለዚህ የምንሰራው ቢዝነስ ወይም የምንሰራው ስራ ለሰዎች ጥቅም አገልግሎት የሚሰጥ መሆን መቻል አለበት። ስለዚህ ከምትሰጡት ቫልዩ ጋር ነው ራሳችሁን ማየት ያለባችሁ ወይም ስራችሁን ማነጻጸር ያለባችሁ። የእናንተ እዚህ የቢዝነስ አይዲያ ሲጀምር ከችግር ነው አይደለም? ከቻሌንጅ ነው የምትጀምሩት። ምን አይነት ችግር አለ? ምን አይነት መፍትሄ ልስጠው? ሁለት ነገሮችን ነው የምናነጻጽረው። ችግሩ ምንድነው? ምን መፍትሄ መስጠት እችላለሁ? በዚህ መሃል ላይ ነው ቢዝነስ ያለው። ቢዝነስ ማለት ብሪጅ ነው። ብሪጅ ማለት የሆነ ችግር አለ፣ የሆነ መፍትሄ የሚፈልግ ሰው አለ ወይም መፍትሄ የሚፈልግ አካል አለ። ስለዚህ ለችግሩ መፍትሄ መስጠት ማለት ነው። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ